ታምረ ማርያም እንደዚህ ይላል። ታምረ ማርያም ገጽ 29 መቅድም ነው እንደዚህ የሚለው እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጢያን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎቷም ለሚያገለግላት ዋጋውን ትሰጣለች። ሳትጠራጠሩ በፍጹም ልባችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይተው። ይህ ጣዖት አምላኪነት ነው። ይህ ጣዖት አምላኪነት ነው። ማርያም ነፍሴ ጌታዬና መድኃኒቴን ታከብረዋለች አለች እንጂ በየትኛውም የመጽሐፍ ቅዱሳችን ክፍል የእግዚአብሔር ቃል ማርያምን መድኃኒት ብሎ ሲያስተምር አንመለከትም። የእግዚአብሔር ቃል እንደ እግዚአብሔር ቃልነቱ ከዘፍጥረት እስከ ዮሐንስ ራእይ እርስ በርሱ አይጋጭም። የእግዚአብሔር ቃል ዘፍጥረት ላይ የገነባውን ራእይ ላይ አያፈርስም። ዘዳግም ላይ የተናገረውን ማቴዎስ ላይ አይክደው። የእግዚአብሔር ቃል በመንፈስ ቅዱስ ምሪት የተጻፈ ስለሆነ አንድ ቦታ እውነት የሆነ ሌላ ቦታ ውሸት አይሆን፣ አንድ ቦታ ትክክል የሆነ ሌላ ቦታ ስህተት አይሆን። በፈጣሪ ፋንታ ተፈጣሪ ማምለክ ጣዖት አምላኪነት ነው። ገጽ 28 ታምረ ማርያም የእመቤታችን የማርያም ሐሳብ እንደ አምላክ ሐሳብ ነው እነግራለሁ። በፈጣሪ ፋንታ የተፈጠረን ማምለክ ጣዖት አምላኪነት ነው። ማርያምን ማምለክ ጣዖት አምላኪነት ነው። ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው። መርቆሪዎስን ማምለክ ጣዖት አምላኪነት ነው። ሮሜ መጽሐፍ ምዕራፍ 1 ቁጥር 25 እግዚአብሔር ቃል እንደዚህ ነው፣ የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፋንታ ፍጡር አመለኩ አገለገሉ። የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፋንታ ፍጡር አመለኩ። በፈጣሪ ፋንታ ፍጡር ማምለክ ጣዖት አምላኪነት ነው። ሁሉ በእርሱ ሆነ የሚለውን ቃል ይዛችሁ እርግጠኛ የምትሆኑበት ጉዳይ አንድ ጉዳይ ነው። እሱ ፈጣሪ እንጂ ተፈጣሪ አይደለም። እሱ ፈጣሪ እንጂ ተፈጣሪ ስላልሆነ አምልኮ ዲሰርቭ ያደርጋል። ግን እያልኳቸው ያለሁት ነገር መሰላችሁ፣ አንዱ ኢትዮጵያን ጨለማ ውስጥና ድንቁርና ውስጥ ወደ ኋላ ቀርነት ላይ የከተተው በፈጣሪ ፋንታ ፍጡሩን ለማምለክ የሚደረግ ጣዖት አምላኪነት ነው። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም። ብራዘር፣ ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣነው። ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍን በርም ያልሆነ ጉዳይ ላይ ከፊት አለን። ማንም አይቀድመንም። ቶሞ ካለ መግባት ማንም አይቀድመንም። ቃተኛ ለመዞር ማንም አይቀድመንም። ከተማው ላይ መቀኛ የመታ ውሻ ይመስል ለመዞር ማንም አይቀድመንም። ከዛስ ህይወት ላይ ውራ፣ የቤት ኪራይ ላይ ውራ፣ ድህነት ላይ አንደኛ ለቃቃሚ። አልሰማችሁም ያልኩት? ለቃቃሚ ተማረ ሰው ብዙ የተተወለት መተላለፉ ማጥያት ይረሳችለት አንተን ቢያመሰግን ቢጾም መስገን አሳነሰብህ እንጂ መቼ ድጋሚ መጾም እውነት ነው። ድጋሚ መጸለይ እውነት ነው። በእንደዚህ ዘመን አልቋል። አሁን እግዚአብሔርን የጠየቀው ነገር እንደተናገርኩት ቃል እግዚአብሔር ሆይ እባክህ በቃ በለኝና 2012 ላይ ከአፖስትል ጋር ላገልግል አሩቱ እምባጡን ታቃሪ ጫንጣም ቦጦጦ እምባጡ ቂቂቂ ማራጤላ ጦጦም ባጦ ቆርጫጭላ በሪጣቦ እምባጡ ቁጡጡንጡንጡንጣ አይ ጠምቦሮ ጠቁማ ጣጡጡጡጡጡ ሪጪማ ባጡ ኢየሱስ ጌታ ነው። ባጡ የሰራዊት አምላክ እግዚአብሔር እንደዚህ ይለኛል። አሜን። ሐዋርያው መለሰ ከሐዋርያው እስራኤል ጋር ያገለግላል። ወረታች ሰማሲ
እጆቻችሁ ሰባሲ ሃሌሉያ የቀረውን አይደለም ማመልከው ከሞት የተነሳው ኢየሱስ መቃብር ሲታይ አሁንም ባዶ ነው። ማመልከው ኢየሱስ ነው። ቴዲ አፍሮ የሚባል ድምጻዊ ታውቃለህ? እኔ ሰምቼ አላውቅም። ጎሳዬ ተስፋዬ አላውቅም። ኤፍሬም ታምሩ እኔ እንጃ። እኔ ብዙ አላውቃቸውም። ጥላሁን ገሰሰ የሚባለውን ሯጭ ታውቀዋለህ? ስንት ሺህ የሚሮጥ 10,000 ማራቶንም ሮጧል ከና አበበ ቢቂላ ጋር። እንጃ ይሆናል ወይ ጎግል ማድረግ አለብኝ። ሯጭ እንደዚህ የሚባል እንጃ። ስፖርት ላይ እኔ ብዙ ኦኬ የሚባል ዘፋኝ ታውቃለህ? አይዘፋኝ አይደለም፣ መጋቢ ነው። መጋቢ ነው እሱ። መጋቢ ነው፣ አስተማሪ ነው። የሚገርም እግዚአብሔር ጸጋ ያለበት ሰው። ከመቼ ጀምሮ ነው የምታውቀው? ጀምሮ ነው። ከመቼ ጀምሮ? አሁን በጌታ ሆኖ ከጌታ ከመሆኑ በፊት ምን እንደነበረ ነው የምታውቀው? አላውቀውም። ለምሳሌ መጽሐፍ ሲናገር ሰውን በክርስቶስ አውቀዋለሁ ነው የሚለው። አሁን ዝም ብሎ የሆነ ማይክ የያዘ ሰው ማወቅና ኢንክራይስት ሰዎችን ማወቅ ተለያየ ነው እውቀቱ። ከዛ አንጻር ነው